ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ነገር እንዴት አድርጋችሁ ስልካችሁ ቢጠለፍ እንዴት እንደምታውቁና እና ደግሞም ያ የጠለፈው ሰውዬ ማን እንደሆነ ማወቅ የምትችሉበትን መንገድ ነው ማለት ነው። ቀለል አድርጌ ይዤላችሁ የመጣሁት። ቪዲዮን ላይክ እና ሰብስክራይብ ሼር እያደረጋችሁ እስከመጨረሻው እንድትከታተሉኝ እላለሁ። አሁን እንዴት እናደርጋለን መሰላችሁ? አሁን እናንተ ጋር ለምሳሌ ያክል ያ ሰውዬ የእናንተን ስልክ ጠለፈ እንበል። ያ ሰውዬ የእናንተን ስልክ ሲጠልፍ አንድ ሰው ታዲያ እናንተ ጋር አንድ ሰው ስልክ ይደውላል። ያ የደወለው ሰውዬ እናንተ ጋራ ስልኩ እየጠራ ነው። እየጠራ እናንተ ካላነሳችሁ ቀጥታውኑ ያ ጥሪ ወዴት ይሄዳል ማለት ነው? ሀክ ወዳደረገው ወደዛኛው ሰውዬ ይሄዳል ማለት ነው ያ ጥሪ። ከዛ ያኛው ሰውዬ ስልኩን አንስቶ ያወራል ማለት ነው። ከየትኛው ሰውዬ ጋር? እናንተ ጋር ከደወለው ሰው ጋራ እናንተ ስላላነሳችሁ ወደዛኛው ሰውዬ ሄደ ማለት ነው ቀጥታውኑ ጥሪ። ስለዚህ ይሄንን እንዴት እናውቃለን ማለት ነው? ስልካችሁ መደወያ ቦታ ላይ ወደዚህ መደወያ ቦታ ማለት ነው ትሄዱና ኮከብ ከዛ መሰላል 62 መሰላል ታደርጉና ኢትዮ ቴሌኮም ነው ማለት ነው። ለኢትዮ ቴሌኮም ለሳፋሪኮም ቀጣይ ጊዜ እሰራላችኋለሁ። ከዛ ይሄንን ታደርጉና ትደውላላችሁ ወደ ኢትዮ ቴሌኮም። ስለዚህ አሁን እዚህ ጋራ የመጣውን ተመልከቱ የኔ ስለዚህ የኔን እዚህ ጋራ የመጣውን ተመልከቱ። እኔ እዚህ ጋራ የመጣው ኮል ፎርዋርዲንግ ብሎ ይኸው ኖት ፎርዋርድድ ኖት ምናምን በቃ እንደዛ ነው። ሁሉም በቃ የኔ ሀክ ስላልተደረገ ነው ማለት ነው። ነገር ግን የእናንተ ሀክ ከተደረገ እንደዚህ አይመጣም። ቼክ ለማድረግ እንደዛ አድርጋችሁ ኮከብ መሰላል 62 መሰላል ትሉና ከዛ እዚህ ጋራ ትደውላላችሁ ማለት ነው። እዚህ ጋራ ቁጥር ካመጣ ከዛ ኦሬዲ ከሰውየው ጋራ ምንም አይነት ፀብ መፍጠር አያስፈልግም። ሄዳችሁ ይሄንን ቁጥር ለምንድነው የኔን ሀክ ያደረከው ነው ምናምን ብላችሁ መጠየቅ ነው ማለት ነው። ሄዳችሁ መጠየቅ ነው። እሺ ከዛ እንዲህ ታደርጉና ይሄንን ደግሞ ሀክ ከተደረገ ምናልባት እዛ ጋር ቁጥር ካገኛችሁ እንዴት እንደምታጠፉ ደግሞ አሁን ላሳያችሁ። ሀክ ከተደረገ ወይ ደግሞ የእናንተ ስልክ ተጠልፎ ከሆነ መሰላል ታደርጉና ከዛ 61 መሰላል ያያችሁን አይደለስ መሰላል 61 መሰላል ብላችሁ ትደውላላችሁ። ከዛ በኋላ ስልካችሁ ከዛ ሰውዬ ከሃኪንግ ነፃ ይወጣል ማለት ነው። ከሃኪንግ ይኸው ኮል ፎርዋርዲንግ። ስለዚህ እንደዚህ አድርጋችሁ በቀላሉ ነፃ ማድረግ ትችላላችሁ ስልካችሁን። ሌላ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ማንኛውንም ጥያቄ ጻፉልኝ። ላይክ እና ሰብስክራይብ ሼር አድርጉልኝ። እወዳችኋለሁ። ቻው ቻው።